ባንቃ ባረገዘችበት ሰዓት ባንቃት ሁሉ በጣም ደስተኛ ነኝ ዛሬ ላይ በጣም እየጸጸተኝ ነው እንዴ ብዬ ልንገርሽ የልጅ ነገር ከባድ ነው በጣም ከባድ ነው እኔ ጨካኝ ሴት ነኝ እኔ አረመኔ ነኝ ክሽላስቸገር እባክሽን ስለ እግዚአብሔር እባክሽን ምትኝ እኔ እናት የለኝም እባክሽን ይቅርበይ እባክሽን ማለታይ ልጅ ይታይ ቤቱን በኔ ስም አርጎት ነበር ልክ እሱ እንዳረፈ ነው በቃ እሱ ቤተሰቦች ሊገሉን ተነሱ እነሱ ስም ካላደረኩ ያን ወረቀት ካልፈረምኩ እንደሚገሉኝ በቃ ምንም እኔ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጨረፍታ ሚዲያ ተከታታዮቻችን እንደምሰነበታችሁ እንግዲህ ዛሬም አንድ ጨረፍታ ደርሶናል ወይም ደግሞ አንድ መረጃ እሱን መረጃ እንግዲህ አንድ እኔ የማውቀው ሰው እንዲሁም ደግሞ በባለ ታሪክና በኔ መሃል ያለ ሰው ነው ይሄን ታሪክ ያጫወተኝ ማለት ነው ይሄ ታሪክ ምንድነው ሙሉ ታሪኩን መጀመሪያ እሱ ጨረፍ አድርጎ ነግሮኝ ነበረ አሁን ደግሞ ሙሉ ታሪኩን ከሴትየዋ በስልክ ተለዋውጠናል ማለት ነው እሷ ጋር ተደዋውለን ያለውን ታሪክ ስለ ልጇና በልጇና በሷ መሃል የተፈጸመ ታሪክ ነው ይሄ ታሪክ ምንድነው እንግዲህ እናት ልጄን በኤችአይቪ ኤድስ በያዘው ሰው አስደፈርኳት ነው የምትለው እንግዲህ አሁን ላይ የጸጸት ስሜት ተሰምቷታል የተለያዩ ስሜቶች ድብልቅልቅ ያሉ ስሜቶች እናት ጋር ይገኛል ማለት ነው ነገር ግን ልጇ በአሁኑ ሰዓት ድጋፍ ትፈልጋለች የኔ ድጋፍ የሚሆን የናንተ እርዳታ ትፈልጋለች ልጄ ስለዚህ እባካችሁ እኔ ላገኛት ስል ፈቃደኛ አይደለችም ግን እባካችሁ አግዙኝ ስትል ጥሪዋን አደርጋለች እናት እንግዲህ የቀደመውን በደሏን ረስታ ይቅር እንድትባል የምትፈልግ አይነት እናት ናት እስኪ እሱም መንገድ እንዴት ነው የሚለውን ከልጅም ከእናትም ወገን ሆነን እንግዲህ ዛሬ ሙሉ ውሏችን ከእናትና ልጅ ጋር ነው የሚሆነው ማለት ነው መጀመሪያ ከእናት ጋር ቃለ መጠይቅ ይኖረናል እስከ መጨረሻው ፕሮግራማችን ድረስ ይቺ ኤችአይቪ ኤድስ በያዘው ሰው የተደፈረች ልጅ ምንድነው የደረሰባት ጥቃት አሁንስ ደግሞ በምን አይነት ሁኔታ ትገኛለች የሚለውን አብረን ቆይታ እናደርጋለን ማለት ነው ተከታተሉ እንግዲህ ወደ ተመልካቾቻችን ወይዘሮ ገነት ቤት ነው መግቢያችን ላይ እንደነገርኳችሁ ማለት ነው የምንገኘው ቤታቸው ድረስ ብቅ ብለናል ወይዘሮ ገነት ደግሞ ፈቃደኛ ሆነው ቤታቸው በቀጠሯችን መሰረት ቁጭ ብለው ነው የጠበቁን ስላገኘዋችሁ በጣም ደስ ብሎኛል እኔም በጣም አመሰግናለሁ ጥሬና አክብረሽ እዚህ ድረስ በመገኘትሽ በጣም ደስተኛ ነኝ እግዚአብሔር ያክብርልኝ እስኪ እንግዲህ ለተመልካቾች እኔ ጋር እንኳን ትንሽ ቀደም ብለን አብርተናል የእርስዎን ስም ያስተዋውቁና ለተመልካቾች ወደ ጉዳያችን እንገባለን እንደው ዛሬ እስኪ ወደ እናንተ የጠራችሁን ምክንያት ምንድነው የሚለውን ዘርዘር አድርገን ስንጫወት ቆይታ እናደርጋለን ማለት ነው እሺ ስሜ ያው ገነት አሰፋ ባላለሁኝ ልጅ አለችኝ ሴት ልጅ አለችኝ እና ያው እሱን በተመለከተ በዛ ዙሪያ ነው ያው እንድንነጋገርም የተፈለገው ማለት ነው ያንን በመከተል ስለሆነ የመጣሽው ያለውን ነገር አስተካክለሽልኝ ከልጄ ጋር እንድታስታርቂኝ እንድታማልጂኝ ነው እኔ ትልቁ በቃ እዚህ እንድትመጪ ደስተኛ ያደረገኝ ነገር እንዴት ነው እስኪ ከልጆት ጋራ የነበረው ነገር ከመነሻው ጀምረው ያጫውቱን እስኪ ምንድነው የተፈጠረው በልጆና በርሶ መሃል አው በልጄ መሃልና በኔ መሃል የተፈጠረው ተማሪ ነበረች ተማሪ ባለችበት ሰዓት ማለት ነው የ8ኛ ክፍል ባለችበት ሰዓት ባልታሰበ አጋጣሚ ማለት ነው ብዙ የሆነ የጉርምስና እድሜ የለም ወጣ ገባ ምናምን ነገር በመተልበት ሰዓት ለካ ሳይታሰብ አርግዛለች ከዛ እንዴ እኔ ምንም ያወቅኩት ነገር የለም ሳይ የሆነ ምልክቶችን ታሳየኛለች የርግዝና ማለት ነው ማርገዟን ታቅ ነበር ልጅቷ አይ በጭራሽ እሷ አታቀም ነበር ምክንያቱም እኔ ነኝ ምልክቶችን ያየሁት እንጂ እሷ እንዳረገዘች ጭራሽ አታቀም ነበር ግን የምትወደው ልጅ ነበር እና ያርግዝናም የተከሰተው ከሱ ነው ከዛ ህክምና ቦታ ራሱ እንውሰድሽ ምናምን በመነላት ሰዓት በጣም ነው የምታስቸግረው ምክንያቱም ምን ሆንኩና ምክንያቱም እንዳረገዘች ስለማታቅ ተከራከራለች በጣም ብዙ ነገሮችን እንትን ትላለች ከዛ የኔ ወንድ ልጅ ሌላ አለኝ እሱ ይሄንን ነገር ለምንድን ነው የምትለማመጫት ከመለማመጥ ይልቅ እኛ መጠቀም ያለብን እቺ ልጅ ቤት ውስጥ ዘግተን የሚሆነውን ነገሮች ሁሉ መቀጠል ነው ያለብን ስለዚህ ብለን ያው በኃይለኝነት ማለት ነው ፍቅር ስትጀምር ነው እንደዛ የሚለው ማለት ከልጁ ጋር ፍቅረኛ መሆኗን ታውቁ ነበር እናንተ
የሆነ ምልክቶችን ነው የምናየው። ምልክቶችን እናያለን። የምትወደው ልጅ አለ ብላ አንድ ጊዜም አንድ ጓደኛዋም እንደዚህ ይሄን ነገሮች አውርታልኛለች። ግን ያየኋቸው ምልክቶች የሆነ በቃ በጣም ነው በቃ ስለሱ የሆነ ነገር አትተኛም። በቃ የሆነ ነገር ስልክ እየጎረጎረች ነው ማያት። በጥናት ሰዓት ብዙ ነገሮችን ማያት ነገሮች ብዙ ሰዓቷን የምገለው በእንደዚህ አይነት በመጻጻፍ ነው። እና በዛን ሰዓት ኃይለኛ ፍቅሮስ መሆኗን የተረዳው በዛን ሰዓት ነው። እሺ ከዛ በኋላ ነው የእርግዝና ምልክቱን ምናምን ማየት የጀመራችሁ? ከዛ በኋላ የእርግዝናው ምልክት ማየት ጀመረን። ምን ማድረግ እንዳለብኝ በቃ እዚህ ጋር ሰፈሩ ላይ የተከበረ በጣም የተከበረ ስም ነው ያለኝ። ስለዚህ ይሄ ነገር እቺ ሴት አርግዛ የሷ ልጅ አረገዘች የሚባለውን ነገር ሰፈሩ ላይ ስሜ እንዲጠፋ በጭራሽ አልፈለኩም። በጭራሽ። እና ሐኪም ቤት ወሰዳችኋት? ሐኪም ቤት ወሰድን። ሐኪም ቤት ስንወስዳት ያው እርጉዝ መሆኗን ተነገረን ማለት ነው። እሺ። እና ደነገጠች እሷም። ግን የሆነ ሳታውቀው ነው ለካ ይሄ ነገር የተከሰተው ማለት ነው። እርግዝና ይሆናል ብላ በጭራሽ አላሰበችም ነበረ። ከዛ ወዲህ እኔና ልጄ እርምጃ መውሰድ እንዳለብን ወሰንን። ከወንድ ልጄ ጋር ማለት ነው። ምክንያቱም ይሄ ነገር ስማችን እንዳይጠፋ ስሜ በጭራሽ የኔ ነገር እንዳይነሳ 9 ወር ሙሉ ከቤት ውስጥ ሳትንቀሳቀስ እቤት ውስጥ መቀመጥ እንዳለባት ወሰንን። እሺ። እቤት ውስጥ አፍነናት ቁጭ ባለችበት ሰዓት ያው ጊዜን እየገደለ ይሄዳልና 9 ወር ሲሞላ ተገላገለች በሰላም። እንደ ተገላገለች እኔ አሁን ይቅርታ ያርጉልኝ ወይዘሮ ገነትና አሁን እኔ እርሶን ያውቃሉ ደውዬ ነው ያዋራሁት። ከዛ በፊት ሙሉ መረጃ ከልጆትም ከርሶም ያለውን በርሶም በልጆትም እንትን መሃል ያለ ሰው ሙሉ መረጃ ሰምቻለሁና ሙሉ መረጃውን እንዲነግሩኝ ነው የምፈልገው። በእርግዝና ሰዓቷ የነበራት የናንተ ትሪትመንት እና እንክብካቤ ምን ይመስል ነበረ? እንደው አለባብሰው እንዳያልፉት ስለምፈልግ ነው። አሁን እዚህ ጋር ልጆት ራሱ እስከዛሬ ይቅር ያላለችበት ምክንያት የራሷ ምክንያት ይኖራታል ብዬ ስለማሰብ ማለት ነውና በዛ መሃል እናንተ ይቺ ልጅ በእርግዝና ሰዓቷ ልጆት ወንድ ልጆትም ስለነበረ ማለት ነው ብዙ የሰማሁት ነገር ስላለ መረጃውን ሳላጣራ ስላልመጣሁ ወደ ቤቶ ያለውን ነገር በግልጽ እንዲነግሩኝ ስለምፈልግ እንከባከባት ነበር እርጉዝ እያለች? አረ በጭራሽ። እንዴት አድርጌ ነው የምንከባከባት? ምክንያቱም እቺ ልጅ በወግ በማረግ ተድራ ነው ያረገዘችው። ያደረሰችው ነገር እኮ ትልቅ ጥፋት ነው። ይሄን ጥፋት ምን ብዬ ነው የምደግፋት? ምን ብዬ ነው የምንከባከባት? በጭራሽ። ስሜን አጥፍታለች፣ አዋርዳኛለች፣ አንገቴን አስደፍታኛለች። እንዴት አድርጌ ነው ስታስቢውስ እንዴት ነው መንከባከባት? እንደዚህ አይነት ነገር መንከባከብ የሰው ልጅ ይችላል እንዴ? አልተንከባከብኳትም። እኔም ልጄም ከባድ ተጽዕኖ እናደርግባት ነበር እርጉዝ እያለች እና ብዙ ነገሮችን በቃ እኔ እንጃ ብችል እኔ እንጃ አይቻል ሆኖብኝ እንጂ ባንቃት ሁሉ ባረገዘችበት ሰዓት ባንቃት ሁሉ በጣም ደስተኛ ነኝ። ምክንያቱም ስሜን ያጠፋችሁ ለስሞት ነበር የሚጨነቀው። ለስሜ ነው የምጨነቀው። ተከብሬ በኖርኩበት ሰፈር የሷ ልጅ አረገዘች መባል ማለት ምን ያህል ቅስም ይሰብራል፣ ምን ያህል አንገቴን እንዳስደፋችኝ እኔ ነኝ የማውቀው። ስለዚህ የራሴን እርምጃ ከልጄ ጋር እየተማከርኩ የራሴን እርምጃ ነው የወሰድኩት። ልክ ነው ብለው ያምናሉ ግን ያደረጉት ነገር? በወቅቱ ልክ እንደነበርኩ ነበር የሚሰማኝ ማለት ነው። እሺ። አሁን ላይ ግን አንዳንድ ነገሮች ሰማ አንዳንድ ነገሮችን የሆነ ነገር ሳይ ያው በእናትነት የሚሰማኝ ነገሮች ስህተት ሰርቼ እንደነበረ እየተሰማኝ ነው። በዛን ሰዓት ግን ትክክለኛ መሆኔን ነበር የማውቀው። እሺ። ከዛ በኋላስ እንዴት ሆነ? ልጅ 9 ወር ሙሉ ቤት ተቀምጣ ከዛ በኋላ ከየትም ሳትወጣ ልጇን ተገላገለች። ከዛ በኋላስ ያለው ነገር እንዴት ቀጠለ? ከዛ በኋላ ያለው ነገር ወዲያውኑም አራስነቷንም ሳትጨርስ ልጇን ተቀብዬ እሷን ከቤት አባረርኩኝ። ሳያርሷት ምንም ነገር ያደረኩላት ነገር የለም። በቃ በጣም በፍጥነት ከዛ ቤት ውስጥ እንድትወጣ አደረኩኝ። ልጇን ተቀበልኩ። ልጇን ይሄው በአሁን ሰዓት እኔ ራሴው እየተንከባከብኩ እያሳደግኩ ነው። የሷን ነገር ጭራሽም ምንም ምን ትሆን ሰምቼም አላቅም። ያለችበትንም አድራሻ አላቅም። አሁን ነው ከስንት ጊዜ በኋላ ከዚህ ቀደም ሰው ቤት ተቀጥራ ስትሰራ እንደነበረ ከዛ ከሰው ቤትም ደግሞ ከዛኛው ወጣ ደግሞ ሌላ ሰው ቤት ተቀጥራ እየሰራች መሆኑን ይሄን ሁሉ ሲሰሙ ምንም ልቦት አራራም? ልጆትን ወደ ቤት ለመመለስ እንደው ምን ለማለትም አላሰቡም ነበር? አላሰብኩም። በቃ ያው የስሜ ነገር ሁሌ በቃ የስሜ ነገር ነው የሚሰማኝ። ግን አሁን የሆነ ነገር በቃ ታሪኩን የደረሰባትን የተሰቃየችውን ነገር በህይወቷ ላይ የደረሰባት ውጣ ውረድን ስሰማ የሆነ የጸጸት ነገር ተሰማኝ
እንጂ በወቅቱ ሁሉ ጊዜም በቃ የማስበው አይኗን ማየትና ማየት እንደማልፈልግ ነው የሚሰማኝ። እሺ ከዛ በኋላስ እንዴት ሆነ እሱ? ከዛ በኋላም ዳግመኛ ከገባችበት ቤት ሌላ ቦታ ስትገባ ለካ ሰውየው ኤችአይቪ በሽተኛ ነው ማለት ነው፣ የተቀጠረችበት ሰውዬ ማለት ነው። እዛ ቤት ላይ እየሰራች ባለበት ሰዓት ሰውየው በቃ እየወደዳት እንክብካቤዋ ምኗም ጥሩ ነገሮችን ታረጋለች፣ ትሰራለች ለመኖር ብላ ህይወት ለሷ ጨለማ ናት። እንትን ሰው ወንድ ብቻ የሚኖርበት ቤት ነው የገባቸው። አባትና ልጅ ናቸው እና ሰውየው በቃ በጣም ይወዳታል። በቃ ምክንያቱም ለመኖር ብላ የሷ ህይወት ያቺና ያቺ ናት፣ ሌላ ህይወት የለም። እዚህ ጋር ቤተሰብ በእኛ ተስፋ ቆርጣለች፣ መሄጃ የላትም። ስለዚህ የሚጠይቀኝም የለም ዘመድም የለኝም፣ እዚህ ዝም ብዬ መኖር ነው ያለብኝ ብላ ያ ሰውዬ ኤችአይቪ አለበት። እሷ ግን ያንን ኤችአይቪ እንዳለበት የምታውቀው ነገር የለም። እዛ ቤት ውስጥ እያገለገለች ሰውዬው ከእለት ወደ እለት እየወደዳት መልካም ነገር በቃ የሷ ነገር ሁሉ ጥሩ ነገርን እያሰበ መጣ። ከዛ አንድ ቀን እሷ እዛ እየሰራች ባለበት ሰዓት ማለት ነው እችን ልጅ ግዴታ የኔን በሽታ ምንም ነገር ስለማታውቅ ወዴትም ምንም መሄጃ መፈናፈኛም ስለሌላት ያለኝ እርምጃ እችን ሴት መድፈር ነው በሚል በራሱ ተማምኖ ይደፍራታል ልጄን በሚደፍርበት ሰዓት እንዳጋጣሚ እሷ ምንም የምታውቀው ነገር የለም። ዳግመኛ ሌላ ልጅ ትጸንሳለች። ሌላ ልጅ ከጸነሰች በኋላ እዛው በቃ ከሱ ጋር እንዲህ በሰፈር የሆነ ሽምግልና ምናምን ተደርጎ ማለት ነው እዛው እንደ ጋብቻ ነገር ይደረግ ይባላል። ግዴታ ምንም አማራጭ ምንም መሄጃ ስለሌላት ያንን አምና እዛው መኖር ትጀምራለች። ወንድ ልጅ ትገላገላለች እሱ ቤት እያለች ማለት ነው። የተወለደውም ልጅ ግን ኤችአይቪ የሚባል የለበትም፣ ጤነኛ ሆኖ ተወለደ። እንዴት ነው የታወቀው የኤችአይቪ በሽተኛ መሆኑ? ማለት ልጁስ እንዴት ከበሽታው ነፃ ሆኖ ሊወለድ ቻለ? በምትወልድ ልትገላገል በምትሄድበት ሰዓት ያው ሕክምና ቦታ ነበር የሄደችው። ይህንን ነገር በሕክምና ነው የተረጋገጠው። እሷ ላይ ኤችአይቪ ተሸካሚ ናት። የተወለደው ልጅ ግን ነፃ ነው ተባለ። በዛ የተነሳ በቃ ግዴታ ይሄንን ህይወት አምናና አሜን ብላ መቀበል እንዳለባት አምና መኖር ጀመረች። እየኖረችም ባለችበት ሰዓት በቃ ምንም የተሻለ ነገር የለም። ይሄንን ነገር እሱም በቃ ወዴትም እንደማትሄድ አወቀ፣ የደፈራት ማለት ነው። ወዴትም እንደማትሄድ ስላወቀ ምን መሄጃ አላት? ከዚህ ጋር ቤተሰብ በሮች ዘግተውባታል። እዚህ ጋር ደግሞ ለዚህ ሁሉ ነገር እናንተ ናችሁ ያበቃችኋት ብዬ አምናለሁ እኔም በእርግጠኝነት። በትክክል ለዚህ ያበቃኋት በትክክለኛው ሙሉ በሙሉ እኔው ነኝ። 9 ወር ሙሉ በሆዴ ተሸክሜ ይሄንን እርምጃ ባልወስድባን ኖሮ እቺ ልጅ ዛሬ ለዚህ ባልተጠቃች ነበር። ዛሬ ላይ በጣም እየጸጸተኝ ነው። በጣም በቃ እንደ እግር እሳት እንዴ ብዬ ልንገርሽ? የልጅ ነገር ከባድ ነው፣ በጣም ከባድ ነው። እንዴ ብዬ እንደምነግርሽ አላውቅም። እኔ እንጃ። በጣም እኔ ጨካኝ ሴት ነኝ። እኔ አረመኔ ነኝ፣ በጣም አረመኔ ነኝ እናቴ። ብቻ እንደምንም ብለሽ ከልጄ ጋር እንደምንም ብለሽ በምቹ መንገዶች ሁሉ ከልጄ ጋር መላበይኝ እናቴ፣ በምቹ መንገዶች ሁሉ ከልጆት ጋር የሆነ ነገር ምንም እሱ ችግር የለም። ግን የዚች ልጅ ወጣትነቷ ተቀጽፏል ባጭሩ። እሱን ደግሞ መመለስ አንችልም። መጀመሪያ ባይወስኑ ኑሮ ይሄንን ውሳኔ የሁሉ ነገር በወጣቷ ላይ አይፈጠርም ነበርና እውነት ለመናገር እኔም ከልቤ ነው ማዝ ነው ይሄን ታሪክ ስሰማ። በጣም ከባድ ጭካኔ ያደረጋችሁባት። ትችያለሽ፣ እርጅኝ የመጣሽውም ልትረጅኝ ነውና እርጅኝ። የልጅ ነገር እኔ እንጃ፣ ወልደሽም ሊሆን ይችላል አልወለድሽም ይሆናል። የልጅ ነገር ከባድ ነው። ሁሉ ጥፋት ያለው ሁሉ በደል ያለው እኔ ጋ ነኝ። እኔ ጋ ስለሆነ ከልጄ ጋር አሁን ይቅር ብቻ እንድታባባይ ነው የምፈልገው። እሷ ጭራሽ ስለኔ ማወቅም መስማትም ይቅርታ ልጠይቃት በሰውም አምጡልኝ ብልም አትድረሽብኝ ነው የምትለው። አትፈልግም፣ እኔም ማየት ጭራሽ አትፈልግም። እና አንቺ በምችው መንገዶች ሁሉ ያንቺን እርዳታ ፈልጋለሁ፣ እባክሽን። ባለቤቷ አሁን እንዴት ነው ማለት ቤት ውስጥ ያላት ህይወትስ እንዴት ነው? አሁን ቤት ውስጥ ያው በእንደዚህ በውጪ ነገሮች ምንም አይነት ችግር የለባትም፣ ግን ደስታ የላትም። ደስታዋ ባዶ ነው፣ ቅስሟ ተሰብሯል። እዚህ ጋር አስቢ፣ ከቤተሰብ ተለይታ ወጥታ የበሽታ ተጠቂ ሆናለች። አንደኛ፣ ሁለተኛ ነገር ደግሞ ሰው አልባ ሲሆን ትልቅ ህመም ነውና እቺ ሴት ሰው አልባ ሆናለች። ልጄ ሰው እያላት ሰው እንደሌላት፣ በህይወት እያለሁኝ በህይወት እንደሌለው ነው የምታስበው። እና እባክሽን እርጅኝ፣ ልትረጅኝ እንደመጣሽ ሁሉ
ማገዝ ትችያለሽና እባክሽ ልለምንሽ እባክሽ ላስቸግር እባክሽን ስለ እግዚአብሔር እባክሽን እርጂኝ እባክሽን ስለ እባክሽ እሱ ችግር የለውም ምንም አይለምኑኝ እኔ የመጣሁበት ስራ ስለሆነ እሱ ያሳስበው እባክሽን አሁን በመንገዶች ሁሉ ከልጄ ጋር ዳኝኝ አንቺ ትችያለሽ ምክንያቱም እዚህ ጋር አንቺ ልትረጂኝ እስከመጣሽ ድረስ ልጄን መርዳት ልጄ እሱ ችግር የለውም እኔ ልረዳውት ነው የመጣሁኝ እኔ ራሴ መግቢያ ላይ ለተመልካቾች ሁሉ ነገር ስለወራው ከልጆትን ቤት ስለሚነድ ከርሶም ጋር ያለውን ነገር ተነጋግሬ ሁለታችሁንም ጋር ያለውን ነገር ሰምቼ እሱን ነገር እንግዲህ እንደ እግዚአብሔር ፈቃድ ለማስተካከል ነው እኔ የርሶ ነገር ሳይሆን ያሳሰበኝ የልጆት ነገር ነው ከምንም በላይ ያሳሰበኝ የልጆት ነገር ነው እቺ ልጅ አሁን ያለችው ከበሽታው ጋር ነውና ራሷን በምን አይነት መልኩ እየተንከባከበች ነው የሚለውን ነገር ራሱ ማወቅ ስለምፈልግ ማለት ነው አሁን እርሶ ረጅም ጊዜ ሄደው እንኳን አልጠየቋትም ግን ይቅርታ እንድታረግልኝ ሰው ብልክ እንቢ ብላለች ብለውኛልና ለምንድን ነው እርሶ ሄደው እንደመጠየቅ ያልፈለጉት ቤቷ ሄደው አሁን ለስሞት እንደሚጨነቁ ስለነገሩኝ ማለት ነውና ቤቷ ሄደው በዚህ ነገር ከተጸጸቱ ጉልበቷ ተደፍተው ለመጠየቅ ለምን አልፈለጉም ወይስ ደግሞ ባለቤቷን ይፈሩታል ለምን ቤት ከባለቤቷ ጋርም እንደተዋወቁም አልነገሩኝም ከዛ በኋላ እንኳን ማለት ነው እኔ እንዳልኩሽ ከባለቤቷ ጋር አልተዋወኩም ምክንያቱም በቃ እንዲሁ በሽፍን ነው እሷ ራሷን ለማሸነፍና ልሰራ በሄደችበት ሰዓት ስለሆነ የነገር የተከሰተባት እሷ ቤተሰብ አለኝም ሰው አለኝም ብላ ለሱ ስለማትነግረው እኔም ደግሞ ምን ብዬ ተዋወቃለሁ ገብቶሻል በዚህን ሰዓት ምን እሷ ካላቀረበችኝ እኔም ስላራኳት እሷ ማርቃኛለች ያ ነገር ባለበት ሰዓት እኔ የማውቀው ነገር የለም ምን ብዬ ድፍረቱን ከየት ላገኝ እሷ ጋር መሄዱ እኔ እንደናትነቴ እኔ መታይ ይቅርታ በለኝ ብዬ ነው ያልኩት ምክንያቱም እዛ ቤቷ ሄጄ ወልዳል ጠየቅኩ ምን አላደረኩ ምንም ሳላደርግ አሁን እዚህ ዛሬ ላይ ደግሞ እኔ ሲሄድ ደግሞ ከዚህ ሰውዬ ጋርም ተወውቅም የለኝ ምንም ነገር ስላልነበረኝ በዛ ምክንያት ነው እሺ አሁን ያለችበት ሁኔታስ እንዴት ነው ያለችበት ሁኔታ አሁን ያው ባለቤቷ በጣም በሽታው ያው ስር ሰዶበት ስለነበረ ባለቤቷ አረፈ ባለቤቷ በቃ ማለት በቃ አመመው ህመሙ በጣም ከፍተኛ ስለነበረ እሱ አረፈ ቤቱ ይሸጥ ተባለ ቤቱ ተሽጦ አሁን ያለችው በክራይ ቤት ነው እየሰራች ልጇን እያሳደገች ነው ያለችው ያው እየሰራች ነው ገቢዋ እንጂ ሌላ የላት ሌላ ምንም ነገር የላት ቤት ኪራይ ትከፍላለች ምክንያቱም የነበረችበትን ቤት ሸጠች ሌላ ነገር ምንም ነገር የላትም በአሁን ሰዓት ማለት ነው በክራይ ነው ያለችው ስለዚህ አሁን ቢያገኙት እንደው ማለት በምን አይነት መንገድ ነው ከጎኗ ሊቆሙ የሚፈልጉት አሁንማ እስከዛሬ ያው ያበደልኩት ነገሮች እንዳሉ ሆኖ ያጠፋሁት ሁሉ ልክሳት በቃ የምችለውን ነገሮች በኔ በኩል መደገፍ ያለብኝን ድጋፍ ልደግፋት መርዳት ያለብኝን የእናትነት ወጉን ላሳያት ነው ያስቀየምኳትን ይቅርበይም ብዬ የምችለውን ነገር ከኔ የምትፈልጋቸውን ነገሮች ለማድረግ ነው እኔ አሁን የወሰንኩት እንግዲህ ያው እስኪ እሷም ያው የምትለውን ነገር አሁን ወደዚህ እንደሚመጡ እርሶ ወንድ ልጆት ማለት ይሄን ነገር አምኖበት ፈቅዶልዎታል እሱ አሁንም ፈቃደኛ አይደለም እሱ ድርቅ ያለ ባህሪ ነው ያለው በቃ መቼም አታስፈልግም አሁን ደግሞ መልሰሽ እንደዚህ አዋርዳን እንደዚህ ስም አጥፍታ በዚህ ድምዋ ትምርቷን መቀጠል ሲገባት ህይወቷን አበላሽታ ሰው ግን እንዴት ነው ለይቅርታ ይሄን ያህል ጊዜ ከቆየ በኋላ ልቡ አይራራም እሱ በፍጹም አይራራም አሁንም እሱ በማያውቅበት መንገድ ነው የመጣሁት ወደናንተ ስለዚህ ብቻዋን ነው ያለችው እቺ ልጅ ብቻዋን ነው ያለችው ረዳት የላትም ልጇን ነው የምታሳድገው እየሰራች ያው አንዴ በሰው ልከው እምቢ እንዳለችው ነግረው ድጋሜስ ምን አይነት ሙከራ አረጉ ሄደው ነበር እርሶ አልሄድኩም ብለውኛል እኔ አልሄድኩም ሴት ልጄ ናት ያው ያለውን መረጃውንም ሁሉንም ነገርም የሷንም ነገር አጣርታ ይዛልኝ የመጣችው እሷ ስለነበረ በሷ በኩል ነው ሁሉንም ነገር እየሰማውም ያለሁት ማለት ነው እና እሷ ልኬ እባክሽን ይዘሻት ነይ ትምጣ ይቅር ልበላት ይቅር እንባባል ስላት በቃ ፍቃደኛ እንዳልሆነች በጣም ነው የሞከርኩት ሁለቴ ሶስቴ ነው የሞከርኩት አንዴ ብቻ አይደለም እና ግን እሷ በጭራሽ እኔን ማየት እኔን ማግኘት የሚባል ጭራሽ ፍላጎት የላትም ማለት ነው መገናኘት የሚባል አትፈልግም እዚህ በር ላይ እንዳታደርሻት የምትመጭ ከሆነ ራስሽ መተሽ ሂጂ እንዳትደርስብኝ እኔ እናት የምትባል የለችኝም እንደዚች አይነት እናት የለም ብላ ጭራሽ ከመኖሬንም ራሱ እንትን ብላት ምክንያቱም ያንን ያደረገችው የኔ በደል ነው የኔ ጥፋት ነው የኔ ስህተት ነው
ይሄ ሁሉ ነገር ያስደረጋት እውነቷን ነው ይገባታል። ደም ሲፈሳት ማረስ ሲገባኝ አይዞሽ ምን ጎደለብሽ ማለት ሲገባኝ እኔ እዚህ ጋር አገለልኳት አባረርኳት። በቃ ዛሬ የማታውቂውን ሰውንም ትረጃለሽ እንኳንስ የወለድሽውን ማለት ነው። እና እኔ ብዙ ነገር አጥፍቻለሁ። ጸጸት ላይ ነኝ አሁን ያለሁት እውነት ጸጸት ላይ ነኝ። ትልቅ የግር እሳት ሆኖብኛል ሁሉም ነገር ምንም ማድረግ ስለማልችል ነው። አሁን ግን አንቺ ሁሉ ነገር በእጅሽ ስለሆነ በቃ መላ ማድረግ ምንም ትችያለሽ። የባሰ ደግሞ የሚገርምሽ የሚያሳዝነው ነገር ባልየው ለካ ከዚህ ቀደም ሌላ ንብረት ሌላ ነገሮች ብዙ ነገሮች ነበረ እሷ ሳታውቅ በሽፍን የሚያስቀምጣቸው ማለት ነው። እነዛን ነገሮች አታውቅም። ምክንያቱም እዚህ ጋር በኔ በኩል ከፍቷታል እዚህ ጋር ደግሞ እሱም እንደዚሁ ሳትፈልገው ስለሆነ ይሄ ነገር የተከሰተባት ይሄ ነው ብላ ህይወቷን ማዋራት ስለማትችል ሁሉን ነገር ዋጥ አርጋ ነው መኖር የጀመረችው። እና ከጀርባ ብዙ ነገር ነበረ ብዙ ነገሮች ንብረቶች ነበሩ። የሱ ደግሞ ቤተሰቦች ደግሞ ድጋሚ እዚህ ጋር የኔ ጥላቻ እንዳለ ሆኖ ደግሞ የሱ ቤተሰቦች ደግሞ እንዳዲስ ደግሞ ጠመዷት እንዳዲስ ህይወት ጨለመባት። ከኔ በኩል ፍቅር አታገኝም ከዛ በኩል ደግሞ ከባለቤቷ በኩል ደግሞ ከቤተሰብ ደግሞ ምንም ፍቅር አታገኝም። ያ ቤት የተሸጠበት ገንዘብም አለቀ። ክራይ የምትከፍለው አጣች ተቸገረች። ችግሯን ሁሉ ሰማሁኝ በጣም መከራ ውስጥ እንዳለች ሁሉ በዛን ሰዓት ነው አሁን ተጠግቼ ምን ሆንሽ የቱ ነው ቁስልሽ የቱ ጋር ልድረስልሽ እስከዛሬውን ረስተሽ አሁን ወደኔ ነይ አሁን ይቅርበኝ ለማለት የፈለኩት ያ ነው። በጣም እኔ እንጃ የሷ ነገር አሁን በጣም ከባድ ነው። እኔ እንጃ ግን መፍትሄ ያለው ባንቺ ነው። ባንቺ በርግጠኝነት መፍትሄ አለ። እባክሽ አሁንም በምቹ መንገዶች ሁሉ እርጂኝ እረርተሽ ወደ መፍትሄ አግቢኝ። ሰው ነኝ ተሳስቻለሁ ሰው ነኝ አጥፍቻለሁ በድያለሁ እና በምቹ መንገዶች ሁሉ የምቹን እርዳታ እረርተሽ ከልጄ ጋር አንድ አድርጊኝ። በቃ ይቅር በይ ልበላት። ሰው ነን ዛሬ በድንገት መሞት አለ። ይቅር ሳትለኝ ከሞትኩኝ ሁለት ሞት እንደሞትኩ ነው የምቆጥረው። አንድ ሞት አይደለም ሁለት ሞት መሞቴን ነው የሚሰማኝ። በምቹ መንገድ እባክሽን እርጂኝ እርዳታሽን ፈልጋለሁ። እና እኔ ከብዶኛል የሷ ነገር እንቅልፍ የለኝም። ሁሌም ስለሷ ነው የማስበው። ምክንያቱም የበደልኳት በደል የኔ የበደልኳት እያለ እዚህ ጋር ደግሞ ሌላ በደል ደረሰባት። ሌላ በደል ከሱ ቤተሰብ ደግሞ ሌላ በደል። እቺ መሀል ላይ አሁን እየዋለለች ነው ያለችው። ከዚህ በኩል ከኛ በኩል የደላት ነገር የለም ከባሏ በኩል የደላት ነገር የለም። መሀል ላይ በችግር እየተሰቃየች ነው ያለችው። ልጇንም እንኳን ማስተዳደር አቅቷታል። አሁን ያለኝን ነገር ሁሉ ለሷ የሚገባትን ሁሉ ነገር አድርጌ ነይ ብዬ ማቀፍ ነው የምፈልገው። እና እባክሽን ተባባሪ። ወንድ ልጅዎት የሚቀበላት ይመስልዎታል? ወንድ ልጄ አይቀበላትም በጭራሽ። ግን እንዴት ነው ወደ ቤት የምትመጣው ታዲያ? ይችላል በቃ በሽማግሌዎች አድርጌ በምን አድርጌ አስለምኜ በቃ እዚህ ጋር እኔንም እሷንም ማጣት የምትፈልግ ከሆነ ብዬ እርምጃዬን ወስዳለሁኝ። እሱ አሁንም ቂም እንደያዘ ነው። እህቱም አትመስለውም። አዋርዳናለች። ትምህርቷን መማር እያለባት ጥሩ ደረጃ መድረስ እያለባት ይሄን አድራለ ሁሌ ደጋግሞ በተደጋጋሞሽ የሚናገረው ይሄንን ንግግር ስለሆነ እኔ የሱን ነገር እንደምንም ብዬ በሰዎች እጨርሳለሁ። አንቺ የሷን ነገር ብቻ በምቹ መንገድ ጨርሽልኝ። በምቹ መንገድ እሷን አሳምኝልኝ። እኔ የሱን ነገር በሽማግሌም በቄስም አድርጌ እጨርሳለሁ። እና እርጂኝ መልካም ውሰጂኝ ወደሷ ወስደሽኝ ካባረረችኝም ታባረኝ ውሻ ካረገች እንደምታረግ ታርገኝ። የምታረግብኝን ነገሮች ሁሉ ለመቀበል ወስኛለሁ። ፍቃደኛ ነኝ። ምክንያቱም በሰራው ስራ ነው የሰው ልጅ በሰራው ስራ ሲቀጣ አሜን ብሎ መቀበል ግድ ይለዋልና። እና አሁን አንቺ እርጂኝና የሚደረገውን ሁሉ የሚቻለው እንደዛ ለማለት እንኳን እርሶ ምን ከዚህ በፊት እንኳን በአካል ሄደው አልጠየቋት? ታባሮት ተቀበሎት እንኳን የሚያውቁት ነገር እንኳን የለም። እኔ አሁን ትንሽ ውስጤን የተሰማኝ ነገር ያለችውን ብትለው ሴት ልጆ ሄዳ ጠይቃ ከሆነ አንዴ እርሶ ማብረው ከሴት ልጆት ጋር ቢሄዱ እኔ አሁን ከርሶ ያየሁት ነገር የታየኝ ነገር የድሮ ክብር ያ ሰው በሰፈሩ ዘንድ ያለው የርሶን ክብሮን ነው እየጠበቁ ያሉት እንጂ ሄደው ይችል ልጅ እስኪ ቤቷ የፈለገችውን ብትል በተደጋጋሚ ሄደው እንኳን አልጠየቋት። አሁን እርሶ እህቶን ልጆን ላኩ እህቷ ሄዳ አየቻት። ከዛ በፊት ሌላ ሰው ልከው ነበረ ያን መረጃ ሰሙ። አሁን ቀጥታ ይሄንን ነገርም እኛ ያው እርሶ ጋር ደውለን ፈቃደኛ ስለሆኑ ያለውን ነገር አውርተን ነው ውሰድኝ አሉት እንጂ ያን ያህል ፍላጎቱ በርግጥ ተጸጽተዋል። ምናልባት መፍትሄ ጠፍቶበት ይሁን ምን ማውቀው ነገር የለኝም። በርግጥ እኔ ግን አሁንም ቢሆን ጊዜው የረፈደ አይመስለኝም። ሄደን
እሷ ልቧ ከራራ ከእርሶ ጋር ለመገናኘት ቀሪ ጊዜዋን እንኳን በደስታ ለማሳለፍ ፈቃደኛ ከሆነች ልቧ የሚቀበለው ከሆነ ያን ያላደገችበትን ቤት በደስታ ከእህቶቿ ከወንድሞቿ ጋር ፍቅር ያላሳለፈችበትን ቤት አሁን ላይ እንዴት ነው የምትቀበለው የሚለውም ለሷ ሌላ ጥያቄ አዲስ ዓለም ስለሆነ እንግዲህ እሱን ደግሞ እርሶ እንዴት አድርገው እንደሚቀላቅሏት የእርሶ ስራ ይሆናል የኔ ሳይሆን ማለት ነው። ብቻ ግን እሷ ልቧ ይራራልንና ወደ እርሶ እቅፍ ለመግባት ፈቃደኛ ከሆነችልን ችግር የለውም። ያለውን ነገር እንግዲህ እኔ ከሷንም ለማውራት ለማግኘትም እንትንላለን ባለንበት በዚሁ ሰዓት ቀደም ብዬ መጣሁት እርሶ ጋር ይሄን ለማድረግ ነው። እንግዲህ እንደምንም ብለን በተቻለን መጠን ራቅ ያለ ቢሆንም አካባቢው ወደ እሷ እንሄዳለን ማለት ነው። እሺ እኔ እናት አከብርሻለሁኝ፣ አመሰግናለሁኝ። ወሰጂኝና የሚሆነውን ነገሮች ሁሉ ልይ። እሺ ያው እንግዲህ አሁን ነገሮችን እሷ ጋር ከመሄዳችን በፊት አንዳንድ ነገሮችን እያሰብኩ ነው። እዚች ልጅ ጋር ያው ቀጥታ ትልቅ ካሜራ ይዘን ከመሄዳችን በፊት እንግዲህ ያው ይችን ካሜራ አዘጋጅቻለሁ ማለት ነው። ይች ካሜራ እንግዲህ እየተዟዟረች ነው የምትቀርጸው ማለት ነው። ካሜራ ማኔ ይችን ካሜራ ሰጥህና አንተም እንደ እኔን አሸማጋይ እንደሚባለው አብረህን ነው የምትሄደው ማለት ነው። ግን ስትገባ አንተን መታየችን ደረትህ ላይ አድርገህ ያው ካሜራ ይዘን ምናምን ብለን ካጠገቧ ከምንሄድ ይችን ካሜራ ይዘን ያለውን ነገር ሙሉ ካሜራውን እየተዟዟረች ሞመንቱን መቅረጽ ስለምትችል በዚህ እንቀርጻለን ማለት ነው። ግን ስገባ የምክር አገልግሎት እንደምሰጣት ሆኜ ነው ለዚህች ልጅ ምገባው ማለት ነው ወደ ቤት። ምክንያቱም የመደናገጡ ምናምን ነገር እንዳይፈጠር ነገሮችን ለማረጋጋት ሲባል ማለት ነው። ከዛ በኋላ እንትን ስለምትል ችግር የለውም። ሰው በዛ መልኩ ነው በዚች እያገዝከን ማለት ነው። ካሜራማኑ እየቀረጽክልን እንትን እንላለን። እስኪ እንግዲህ መጨረሻውን ደግሞ አብረን ቆይታ እናደርጋለን ማለት ነው። እስኪ በዛ መልኩ ነው ልናናግራት የወሰንኩት ማለት ነው። ወደዛ ጉዟችን እናቀናለን ማለት ነው በዚህ መልኩ። እሺ እንግዲህ ወደ ተመልካቾቻችን ባልነው መሰረት ማለት ነው እንገባ ነው። ልጅቷ ጋር ግቢ ገብተናል። ወደ ቤቷ ወደ አሳዩን ወደ በሯ ነው የምንደርሰው ማለት ነው። እዛ ገብተን በሯን እናንኳኳለን። እንደነገርኳችሁ መጀመሪያ ጋዜጠኛ መሆኔን አታውቅም። በካሜራማን አማካኝነት በዛ ያለውን ነገር እናደርጋለን። ከዛ በኋላ ያው የሆነ ሰዓት ላይ ነግራትና ያው ያለው ነገር እንዳይደብራት ማለት ነው እናወራታለን። እስኪ መልካም መንገድ እንዲቀና ነው አይደል? አዎ እውነት ነው። ሰላም ነው። እንዴት ነሽ እናት? እንዴት ነሽ? ሰላም ነው። ቅርታ ዘው ብዬ ስለመጣሁ ሻራ ነሽ አይደል? መግባት ይችላል? ሰላም ነው። እሺ ደግሞ አላውኛ በዚህ ነው ማለት እንዴ ነው እባክሽ ልጄ እባክሽ ይቅር በይኝ፣ እባክሽን ይቅር በይኝ፣ እባክሽ በድዬሻለሁ፣ አውቃለሁ። በቃ ከቤት ያስወጭልኛል። እባክሽ አንዴ ተረጋጊና አዳምጪኝ እባክሽን፣ ስለ እግዚአብሔር ተከፊብን እባክሽ አንዴ ቁጭ ብለን ለማውራት ነው የመጣነው። ምንድነው የማወራው? ምንም የማወራው ነገር የለኝም። እኔ ምንድነው የማወራው? ለምንድን ነው ያመጣሻት? እባክሽ አንቺንም አላውቅሽም። እኔ ምንድነው ምን ፈልጋችሁ ነው የመጣችሁት? ያው እንግዲህ የመጣንበት ያው የተለያዩ ጉዳዮች አሉ፣ ግን በዋናነት እኔ አንቺን ማግኘት ፈልጌ ነው የመጣሁት እዚህ ድረስ ማለት ነው። ነገሮችን ቀደም ብዬ በተለያዩ ነገሮች ከአንቺ ጋር ለመመካከር ነው የመጣሁት እና በዛ መንገድ ስለመጣሁ ብዙ ነገር እንድትከፊ አልፈልግም። አንቺ ብዙ የሚያናድድሽ ነገር የለም። ያው ከረጅም ዓመት በኋላ ነው እናትሽን ያየሻት። እሱ ነገር ምናልባት
ምንድነው እናትሽ የምትይኝ? እኔ እናት የለኝም። እባክሽን ይቅርበኝ፣ እባክሽን ይቅርበኝ፣ ይቅርበኝ፣ እባክሽን፣ እባክሽን፣ እባክሽ ይቅርበኝ፣ እባክሽን፣ እባክሽን ስለ እግዚአብሔር፣ እባክሽን አውቃለሁ በድዬሻለሁ፣ እባክሽን ስለ እግዚአብሔር፣ ስለ እግዚአብሔር ልጄ፣ እባክሽን ስለ እግዚአብሔር ልጄ፣ እባክሽን ይቅርበኝ፣ 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 አውቃለሁ። ይቅርታ ትይኛለሽ? ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ፣ በድዬሻለሁ፣ በድዬሻለሁ፣ አጥፍቻለሁ፣ ብዙ ጥፋት አጥፍቻለሁ፣ ይቅርበኝ፣ ስለ እግዚአብሔር፣ ስለ እግዚአብሔር፣ ስለ እግዚአብሔር እናቴ ሞታለች ለኔ፣ ስለ እግዚአብሔር፣ ስለ እግዚአብሔር፣ ስለ እግዚአብሔር፣ ስለ እግዚአብሔር ብዬሻለሁ፣ እባክሽን ይቅርበኝ፣ እባክሽን በደሌን ይቅርበኝ። ስለምን ይቅርታ ነው የምታወሪው? አልፈልግም። እባክሽን፣ እባክሽን፣ አዎ አጥፍቻለሁ፣ አጥፍቻለሁ እኮ አጥፍቻለሁ፣ ይቅርበኝ። ይቅር ካላልሽኝ አልነሳም ልጄ፣ እባክሽን፣ እባክሽን ልጄ፣ ልጄ፣ እባክሽን ስለ እግዚአብሔር አጥፍቻለሁ፣ እባክሽን ስለ እግዚአብሔር፣ እባክሽን ይቅርበኝ፣ ይቅርበኝ፣ ይቅርበኝ ስለ እግዚአብሔር፣ እባክሽን፣ እባክሽን፣ እባክሽን አጥፍቻለሁ፣ አጥፍቻለሁ፣ አጥፍቻለሁ። ተረጋጊ፣ በቃ በቃ እህቴ፣ በቃ በቃ ልጄ፣ በቃ 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 እባክሽን ስለ እግዚአብሔር ይቅርበኝ፣ እባክሽን፣ እባክሽን፣ እባክሽን በድዬሻለሁ፣ አውቃለሁ፣ አውቃለሁ፣ ይቅርበኝ፣ ይቅርበኝ፣ አውቃለሁ እኮ አውቃለሁ፣ በድዬሻለሁ፣ ይቅርበኝ፣ ይቅርበኝ፣ ይቅር ካላልሽኝ አልነሳም፣ 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 ይቅርበኝ፣ ይቅርበኝ፣ አጥፍቻለሁ፣ እባክሽ ስለ እግዚአብሔር፣ እባክሽን፣ እባክሽን፣ እባክሽን ስለ እግዚአብሔር፣ እባክሽን፣ እባክሽን አጥፍቻለሁ፣ እባክሽን ስለ እግዚአብሔር፣ ስለ እግዚአብሔር ልጄ፣ እግዚአብሔር በእግዚአብሔር፣ በእግዚአብሔር ስለ እግዚአብሔር ልጄ፣ እባክሽን አጥፍቻለሁ፣ አጥፍቻለሁ፣ ይቅርበኝ፣ 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 ያን ሁሉ በደል አውቃለሁ። ሰላሜን አግኝቼ ልኖርበት በቃ። አንቺ ብዙ ነገር ታግለሽ አሳልፈሻል። እባክሽን፣ እባክሽን፣ እባክሽን ስለ እግዚአብሔር፣ ስለ እግዚአብሔር ይቅርበኝ። እኛም እንቀመጥ። ተረጋጊና እባክሽ። ምንድነው ከኔ የምትፈልጉት? ለምንድን ነው የማትተውኝ? በቃ ስሜታዊ አትሁኝ እባክሽን። በቃ ስሜታዊነት አይደለም፣ በቃ በስተመጨረሻ ህይወቴን በሰላም መኖር ነው የምፈልገው። እሺ እኛም እኮ እሱን ነው የምንፈልገው። እኛም ከአንቺ ጎን እንድንሆን ሰላማዊ ህይወት እንድትኖሪ ነው የምንፈልገው። የእኛም ፍላጎት እሱ ብቻ ነው። አሁን በእርግጥ አዲስ ነው ሊሆንብሽ ይችላል። መተው ማያውቁ እናትሽ ቤትሽ ድረስ ሲመጡ ምናምን ሁሉ ነገር አዲስ ሊሆን። እኔ ማንንም አልፈልግም፣ እናትም የለኝም፣ ምንም የለኝም። በቃ ብቸኛ ነኝ። ስለዚህ ተውኝ በቃ። ማንም ቤቴ እንዲመጣም አልፈልግም። እባክሽን ብቸኛ ነኝ አትበይ። ብቻሽን አይደለሽም። ሰው ከጎንሽ አለ። ሰው ከጎንሽ እንዳለ ለማረጋገጥ ነው። እኛም አንቺ ምን የምታውቂው ነገር አለ? ሲጀመር ታውቂኛለሽ? ስለኔ ስለ ህይወቴ ታውቂያለሽ? ለምንድን ነው ዛሬ መተሽ እንደዚህ የምትይኝ? ያሳለፍኩትን ነገር የማውቀው እኔ ብቻ ነኝ። አንቺ ብቻ ነሽ የምታውቂው። ስለዚህ በቃ ስጡኝ። እኔ እሷንም አልፈልግም፣ ማንንም አልፈልግም። በቃ የራሴን ህይወት ልኖርበት። እኔ ተውኝ እባካችሁ። እባክሽ አንድ እድል ብቻ ስጫቸው። የምን እድል ነው የምታወሪው? አንድ እድል ብቻ። የምን እድል ነው? እኔ ነኝ እንደ መጀመሪያውንስ የገፋኋት። እባክሽን፣ እባክሽን ስለ እግዚአብሔር፣ እባክሽን ልጄ፣ እባክሽን አጥፍቻለሁ እኮ አልኩኝ፣ አጥፍቻለሁ፣ በድዬሻለሁ ብያለሁ እኮ አልካድኩም እኮ። እባክሽ ስለ እግዚአብሔር፣ እባክሽ፣ እባክሽ፣ እባክሽ 9 ወር በተሸከመው ማህፀኔ፣ እባክሽን፣ እባክሽን፣ እባክሽ፣ እባክሽ ይቅር በይኝ፣ እባክሽ። ጸጽቶኛል፣ ጸጽቶኛል፣ አጥፍቻለሁ፣ አጥፍቻለሁ፣ ጸጽቶኛል፣ ይቅር በይኝ፣ ይቅር በይኝ። ኧረ እባክሽ፣ እባክሽ፣ እባክሽ እንደዚህ ሆኛል፣ ሙትብሽ፣ እባክሽ ይቅር ካላልሽኝ፣ እባክሽ፣ እባክሽ፣ እባክሽ ስለ እግዚአብሔር፣ ስለ እግዚአብሔር እንደዚህ እንደሆንኩ አልሙትብሽ፣ እባክሽ፣ እባክሽ ልጄ፣ እባክሽ፣ እባክሽ ስለ እግዚአብሔር፣ እባክሽን፣ እባክሽን ስለ እግዚአብሔር፣ እባክሽ ይቅር ካላልሽኝ፣ እባክሽ ስለ እግዚአብሔር፣ እባክሽ፣ 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 እባክሽ ስለተሸከመው ማህፀኔ፣ እባክሽ፣ እባክሽ፣ እባክሽ ስለ እግዚአብሔር አጥፍቻለሁ እናቴ፣ እባክሽን፣ እባክሽ ልጄ፣ እባክሽ ይቅር በይኝ፣ እባክሽ ዛሬ ይቅርታሽን ፈልጌ ነው የመጣሁት እናቴ፣ ይቅር በይኝ፣ ይቅር በይኝ፣ ይቅር በይኝ። ስለ ሁሉም አምኛለሁ እማዬ፣ እባክሽ፣ እባክሽ ልጄ፣ እባክሽ ስለ እግዚአብሔር፣ እባክሽን፣ 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 እባክሽ እንደበደልኩሽ አልሙትብሽ፣ እባክሽ፣ እባክሽ በደል እንደሰራው አልሞት፣ እባክሽ፣ እባክሽ ይቅር በይኝ፣ ይቅር በይኝ፣ ይቅር በይኝ፣ አውቃለሁ፣ በቃ ይቅር በይኝ፣ ይቅር በይኝ፣ ይቅር በይኝ፣ ይቅር በይኝ፣ ይቅር ዛሬ አልሄድም፣ የትም መሄጃ የለኝም፣ ይቅር ካላልሽኝ። እስኪ ቁጭ በሉና እናት አንዴ ቁጭ ብለና እንጠይቃችሁ። እስኪ ማዘር ይቀመጡ፣ ይረጋጉ፣ ይረጋጉ። በገዛጄ ነው እንደዚህ ሆንኩት እኮ በገዛጄ ነው።
እባክዎት ያለው ነገር እስኪ ተረጋግተው ለመንገር ይሞክሩ። እርሶም እስከዛሬ ስላልመጡ ስለሱም በቃ ይቅርታ እንድታረግልዎት ነው እኛም ከተገበ ያለ ነው። ሳሪ እባክሽን እኛም ከሁለታችሁ ወገን ሆነን ለማስታረቅ እዚህ ድረስ የመጣ ነው። እባክሽን ስለኔም ልንገርሽ ቅር እንዳይልሽ ካሜራ ይዘናልና ጋዜጠኞች ነን ቅር እንዳይልሽ ነገሮችን እንደዚህ ምንድነው እየተፈጠረ ያለው እየገባኝ አይደለም። ምንም አይደለም ምንም እንዳይደብርሽ ምንም መጥፎ ነገር አይደለም። ለምንድነው ካሜራ ያስፈልገው? ለምንድነው ይቅርታ እዚህ ጋር በእጅ ያስኳት ትንሽዬ ካሜራ ነች። እናንተን ድምጽ ትወስዳለች እንቅስቃሴያችን ትወስዳለች። በጣም ይቅርታ እሷ በጣም ለምናናለች ብዙ ነገር ነው። እሷ ጋዜጠኛ ናት። በደንብ አዳምጫት እስኪ። ካልሽ አጠፋዋለሁ እኔ ካሜራውን ካልሽ አጠፋዋለሁ። ምን ይሆናችሁ ነው ያልገባኝ? እሷ ሁላ ነገር አሁን የምትወጣብኝ። አይ መጥፎ እንደመጥፎ ነገር አትወሰጁ። ምንም ይሄላ ምናምን ችግር የለውም። አሁንም ቢሆን ከጎንሽ ለመሆን ነው ያለነው እኛ። ግን የመጨረሻ እድል ስጫቸው እባክሽ ልለምንሽ። ይኸውልሽ እኔ የምትረጂኝ ከሆነ አንድ ነገር እንገርሽ። በቃ ህይወቴን እኔ በሰላም መኖር እፈልጋለሁኝ። እስከዛሬ ከጎረቤት ከሁሉም የሚመጣ ወሬ በቃ ሁሉንም ትቼ እዚህ ቤት ውስጥ ራሴን ደብቄ እየኖርኩ ነው። ስለዚህ እኔ ማንንም እናትም የለኝም። ለሷም ሞቻለሁኝ። እንደዛ ነበረ ስታወራ የነበረው። ዛሬ ምን ተገኝቶ ነው እሷ ይቅርታ የምትጠይቀው? በቃ ትተወኝ። እኔ ይሄ ነገር ተመችቶኛል። በቃ ብቻዬን መኖር ነው የምፈልገው። ብቻሽን መኖር የለብሽም። ሰው ባለበት ምድር ላይ ብቻሽን አትኖሪ። ሰላሜን ያገኘሁት በስተመጨረሻ አሁን ነው። በቃ ማንንም አልፈልግም። የሰው ወሬም አልሰማም። ምንም ነገር አልፈልግም። አሁንም ቢሆን ተጨማሪ ደስታና ሰላም ነው የምታገኘው እንጂ ምንም ሰላምሽን የሚያደፈርስ ነገር በስተመጨረሻ ሰላማን አገኘች ብለሽ ነው ለትረብሽኝ የመጣሽ? አሁን ይኸውልሽ የምትሰጊበት ነገር አለ። ከእናትሽ ጋር በመታረቅሽ ከእናትሽ ጋር ሰላማዊ ነገር ይፈጠራል ብለሽ እንጂ የምታስብ ምንድነው የሚያሰጋሽ ነገር? የምትነግሪኝ ነገር የምትፈሪው ነገር አለ? ከነሱ ጋር የነበረኝ ጭቅጭቅ ከነሱ ጋር የነበረው ወሬ ሁሉም ይቅርብኝ። በቃ ነገር አልፎ ድሮ እኮ ነው ያለፈው። እሱ አልፎ ሌላ ታሪክ ቢሆንስ አይረሳም። የሷ ንግግር አይረሳም መቼም። በቃ አይረሳም። አሁን እኮ ይቅር ለመባባል ነው በቃ። ያ ነገር እኮ የቆየ ታሪክ ነው። ሁሉም ሰው በእነሱ ቤት አካባቢ ያለ ሰው ራሱ ረስቶታል ታሪኩን። ስለዚህ ልጅ ነሽ አንቺ ደግሞ ልጅ እስከሆንሽ ድረስ መቼም ቆርጦ ጣታችን ቆርጦ መጣል እንችላለን አንችልም። በታሪክ ልጅ ነሽ አይደል እንዴ? ስለዚህ እሳቸው ደግሞ ልጅሽን ቆርጦ እኔ ወድጄ አይደለም እንደምታስቢው ቀላል አይደለም። እኔ ላይ የተደረገብኝ ነገር አንድ እናት ለወለደችው ልጇ እንደዚህ ክፋት አታደርግም። እሱንም ይሳብት ነው የምነግርሽ። በቃ እኔ ቀኝ ውስጤ ቆስሏል፣ ልቤ ጠቅሯል። አልችልም በቃ እኔ ከዚህ በላይ አልችልም። በቃ አጥፍቻለሁ እኮ አላጠፋሁም አላልኩም እኮ እባክሽን አላልኩም፣ አልበደልኩሽም አላልኩም፣ አላጠፋሁም አላልኩም። በድዬሻለሁ፣ ብዙ ነገር ብዬሻለሁ። ግን አሁን ሁሉን ነገር ትተነው አብረን እንሁን። ወደ እኔ ነይ። አሁን ልካስሽ። አሁን ይቅርበኝ በቃ አሁን ይቅርበኝ። አሁን ይቅርታሽን አሁን የምፈልገው ይቅርታሽን ነው ልጄ። እባክሽ እባክሽ በድዬሻለሁ። ስለ እግዚአብሔር እባክሽን አቃንታውኝ አንድ ጥያቄ ልጠይቅሽ። በልጅነት የወለድሻት ልጅሽን እንኳን ማየት አትናፍቂም? ከሷ ጋር ጊዜ ማሳለፍ አትፈልጊም? ይኸውልሽ የነገርኩሽ እኮ ነው። ማታውቂው ነገር አለ ያልኩሽ ለዚህ ነው። ማታውቂው ነገር ስላለ ነው አንቺ ዛሬ እንድንታረቅ እንደዚህ የምትገፋፊ። አውቃለሁኝ ብዙ ሰዎች የማያውቁት ነገር ሲኖር ምናምን ከእናታቸው ጋር እንዴት ሰላም ፈጥረው አይኖሩም። ምንም ማታውቂው ነገር ስለሌለ ነው። ብታውቂ ኖሮ እንደዚህ አትይኝም ነበር። ንገረኝ። እኔ ለማዳመጥ እንዴት ነው የወለድኳት ልጅ ላለማየት እኔ እንትን እላለሁ። እሺ ግን በቃ እሷ እኔ እናቴን እንደዚህ ማለት አልፈልግም ነበር። እሷም ጎረቤቶቿም የሷም ቤተሰብ በጣም ክፉ ናቸው። የወለድኳት ልጅ ራሱ እንዳላይ በአይኔ እንዳላይ ነው ያደረጉኝ። እንዴ ብዬ ልስጥሽ እንዴ ብዬ ላሳይሽ እንዲሆነሽ ልጇን እንዳታይም ከልክሯል እንዴ? አዎ ምን ላድርግ? እንዲሆነ እሷ በዚህ ሁኔታ ውስጥ ሆና ልጅ መንከባከብ አትችልም። ስለዚህ እንዴ ላድርግ? እሷ ማለት እንዴ ላድርግ? ለዛ እኮ ነው ያን ሁሉ በደል ከፈጸሙ በኋላ ቆይ ልጇን ለማየት የከለከላት እሷ ልጅ ለማሳደግ። ምክንያቱም አሁን አትችልም። ስለዚህ ልጅቷ ትጎዳለች በማለት ለልጅቷ በማሰብ ነው እንጂ መጥፎ ነገር አስቤ አይደለም። እባክሽ ተረጂኝ። ለልጅቷም ላንቺም ስልኮ ነው። ይሄን በክፋት ይጅብኝ አልፈልግም። በቃ ተይኝ። በቃ ምንም እንድታወሪም አልፈልግም። አጥፍቻለሁ ብያለሁ እኮ እባክሽ ተለመኝ። ሰማኖሬያለሁ። አሁን ግን በቃኝ። አንቺ እንድትሰማ ራሴን ነው የሚያመኝ። በቃ ትውጣልኝ። እኔ አልፈልጋትም። ምንም እኮ ከእናትሽ ጋር እንኳን ያን ያህል የሚባል ጊዜ እንኳን ያሳለፍሽው ነገር የለም። ጥላቻ ስላለብሽ ያው የነበር ያሳለፍሽውን ነገር ስለምታስታውሽ እንጂ ስለእናትሽ ድምጽ እንኳን በስርዓቱ እንኳን አላጣጣምሽው። እባክሽን የቀረውን ጊዜ አንድ ቀንም ቢሆን እኮ የወጋችኝ ነገር አይረሳም። ብዙ ቀን መስሎ ነው የሚታየኝ። ግዴታ ብዙ ጊዜ መሆን አይጠበቅበትም።
በቂ ነው ለበደል ብዙ ጊዜ እድሜሽ ሙሉ መሰቃየት የለብሽም መጥፎ ነገር ሁሉ ጊዜ እናስታውሰዋለን ነገር ግን ለመርሳት ደግሞ ባንረሳው እንኳን ቢያንስ ይቅር ለመባባል እንሞክር እባክሽን ይቅርታሽን ስጫቸው ሳሪ እባክሽን እንደዚህ የምትይኝ እባክሽን እኛም እባክሽን ሆኖ ነው እኔ ለሷ ይቅርታ ማረግላት በምንስ ሂሳብ ነው እኔ ለሷ ይቅርታ ማረግላት እንዴት ነው አመንኩ እኮ ጥፋቴን አምኛለሁ እኮ አላጠፋሁም እኮ አላልኩ ያረክሽውን ነገር ላታምኚ ነበር ድሮንስ አመንኩ እኮ አምኜ ይቅርበኝ እባክሽን በቃ አንቺም የራስሽን ህይወት ኑሪ እኔም የራሴን ህይወት ኑሪ ህሊና ይረፍታጣ ስላንቺ ማሰብ ነው መጨነቅ እባክሽን ስለ እግዚአብሔር እባክሽን ይሄን ነገር ስታረጊ ማሰብ ነው እባክሽ ልጄ እባክሽ ይቅርበኝ እባክሽ ስለ እግዚአብሔር እባክሽን አሁንም ለምንሽ ደግሜ እባክሽን ተለመኝ ኧረ ተይ እባክሽን ግን ይጸጽትሻል እንዲሆኝ ብሞትብሽ ይጸጽትሻል እኮ እባክሽ ልጄ እባክሽን ይቅርበኝ ይቅርታዬን ካልተቀበል ዛሬ አልነሳም ይቅርታዬን ተቀበይኝ በቃ ይቅርታዬን ተቀበይኝ እባክሽን ልጄ እባክሽን ስለ እግዚአብሔር እባክሽን ሂጂና የሞቀዮትሽ ከልጆችሽ ጋር ኑሪ ከጎረቤቶችሽ ጋር ኑሪ እባክሽን ጥፋቴን አምኛለሁ እኮ ስላመንኩ ይቅርበኝ በቃ እባክሽን ተነሽልኝ በቃ እባክሽን እኔ አልነሳም ዛሬ እኔ አልነሳም እባክሽን እግዚአብሔር እባካችሁ ተደማኝ ጎረቤቶች ዛሬ ጥለውሽ ሄዱ ኧረ አንድ በይልኝ ኧረ ዝም አትበይኝ እባክሽ ተቸገርኩ በቃ ሂጂልኝ እኔ ኧረ ስለ እግዚአብሔር ዛሬ ነው እንዴ ልጅነት ልጄ እባክሽን ስለ እግዚአብሔር ስለ እናትነት ይቅርበኝ እኮ በጣም እየገረመኝ እኮ ነው እሷ እኮ ሳቃት እኮ እንደዚህ አይነት ሰው አይደለች ምንም አይነት ይቅርታ ውስጥሽ ውስጥ የለም እኔ በጣም መልካም ሰው ነኝ ከሁሉም ከወለደቻቸው ልጆች እንደውም እኔ ነኝ በጣም ጥሩ ሰው ግን እሷ ያደረገችኝ ነገር እንደዚህ እንኳን ይቅርታ አላደርግላት በቃ ስለሞተች ለኔ እኔ ከዚህ በኋላ እናትም የለኝም በቃ ትተወኝ እባክሽን ስለ እግዚአብሔር እባክሽ ስለ ልጅና ከልጅሽ ጋር ኑሪ እሱ ያዋጣሽ እባክሽን እንደዛ ስታሰቃዩኝ የነበራችሁን አቃለው እኔም ብቻ ይቅርበኝ ሌላው ነገር ሁሉ ይፈታል ሌላውን አስተካክለዋለሁ ልጄ እባክሽን ስለ እግዚአብሔር እባክሽን ኧረ ተይ ልጄ ኧረ ተይ ይጸጽትሻል በኋላ ይጸጽትሻል የሚጸጽትሽን ነገር አታርጊ ምንም አይጸጽተኝም በቃ እኔ እናትሽ ነኝ እኮ እባክሽን ስለ እግዚአብሔር ኧረ ስለ እግዚአብሔር እኔ እናትሽ ቀመጡና በደሏን እስኪ በደልሽ እኔ ያላንሽ እንዲጨካ ያደረግሽ በደልሽ እባክሽ እኔ ማዘር ይቀመጡና ሰው ድሮም ስሙ ጨካኝ እኮ ነው ሌላ ምንም ነገር የለውም ከእናትነት ጭካኔ እስኪ ማለት አንቺ ማዘር ያልነገሩኝ አንቺ ተሰጠው ነገር እስኪ ምንድነው እኔ አሁን ማዘር ነግረውኛል ያለውን ነገር ብዬ ስላልክ ነው ዝም ያልኩት ያልነገሩኝ ነገር አለ እንዴ ያው ያልነገርኩሽ ነገር ልጄን በምትልበት ሰዓት ብዙ ጊዜ ማለት ነው እሷ አቅም የላትም በማለት ልጁ ይጎዳ ልጇ በትጎዳባታለች በማለት እኔ ጋር ሰብስቤ ይዣለሁኝ ያ ነው በቃ ያልነገርኩሽ ነገር ያለው ልጇን አሳይኝ ስጭኝም ትለኛለች ብዙ ጊዜ በቃ እሷ ከወሰደቻት ልጅቷ እኔ በያስኩት መንገድ እባክሽን አታልቅ ያ ነው እንጂ ሌላ ምንም ነገር የለም እኛም ከጎንሽ ነን ካሁን በኋላ ማንንም ብቻሽን አይደለሽም እውነቴን ነው የምልሽ እባክሽን ልትከፍ ያልፈልግም ይሄንን ህይወት በደስታ ነው ማሳለፍ ለምንድን ነው ማይተውኝ በቃ ለምንድን ነው ማይተውኝ እድል ስጭን በፈጣሪ በቃ ለለምንሽ እባክሽን ደስተኛ ነው ሰላም ይላገኝ አልቻልኩም እውነቴን ነው የምልሽ ምንም አይነት ካሁን በኋላ እዛ ቤት ሄደሽ የምትከፍይበት ነገር የለም ፈጣሪ ግን ለምንድን ነው እኔ ፈጣሪኝ ቆይ ለዚህ ለስቃይ ነው እንዴ እባክሽን ድልሽን አታማሪ ምን ላድርግ በቃ ከዚህ በላይ ምን ልሁን እሺ ይቅርታ አድርጊላቸው እንዴ ምን ይቅርታ ነው የምታወሩ እየነገርኩሽ እኮ ነው ደጋግሜ ተረድቼሻለሁ እኔ ከዛ አንቺ ከጋ ከመምጣቴ በፊት ብዙ ነገሮችን እንትን ለማለት ሞክሬያለሁ ይሄ ስሜት ነው እኔ የሚሰማኝ እኔ ይኸውልሽ ደጋግሜ እየነገርኩሽ ነው እኔ ምንም ይቅርታ ማረገው ነገርም የለም ብቻ ከእናንተ የምፈልገው ነገር ተውኝ ሰላሜን ማግኘት ነው የምፈልገው በቃ ይሄንን ህይወት ለምጄዋለሁ ስለዚህ ከዚህ በኋላ ምንም የሚፈጠር አዲስ ነገር የለም ለማንም ቢሆን ይቅርታ አላረግም ማንም ቢሆን ከጎኔ የለም ስለዚህ በቃ ልኖርበት ተውኝ አንቺም ቢሆን ደግሞ የራስሽን ህይወት ኑሪ ከልጆችሽ ጋር ኑሪ ከጎረቤቶችሽ ጋር ኑሪ በቃ
እኔ ለምን ታዛዝ ጸጸቱ አላስተኛ አለኝ እኮ ጸጸቱ የበደልኩሽ ያጠፋሁት ያደረኩሽ ነገር በፊት ነበር እሱ ማውቅ ነበር። አዎ አጥፍቻለሁ እኮ አልኩኝ። አሁን አጥፍቻለሁ፣ ጥፋቴ ጸጽቶኝ ይቅር በይኝ ብዬ መጥቻለሁ። እባክሽ ስለ እግዚአብሔር እባክሽ አሁንም ደግሜ አሁንም ደግሜ ለምንሻለሁ። እባካችሁ አንድ በሏት እናንተ እባካችሁ አንድ በሏት እባካችሁ። እስቲ እርዱኝ፣ ኧረ እርዱኝ እባካችሁ፣ ኧረ እርዱኝ ስለ እግዚአብሔር፣ ኧረ እርዱኝ፣ ኧረ እርዱኝ፣ ውይ እርዱኝ። እኔ ከዚህ በላይ ምንም ኧረ ስለ እግዚአብሔር፣ ኧረ ተይ እኮ በቃ ከዚህ በላይ ኧረ ተይ ስለ እግዚአብሔር፣ ኧረ ተይ ሳራ፣ ኧረ ተይ ሳራ፣ ኧረ ተይ ሳራ፣ ነገር አላችሁ ሳራ፣ ኧረ ተይ ስለ እግዚአብሔር። ጥፋቴን ሁሉ እኮ አምኛለሁ እኮ አልካድኩም እኮ ሳራ። ዛሬ መታችሁ ነው 10 ምናምን ዓመት የተበደልኩትን በደል ሳራ እባክሽ ሳራ፣ ሰው ያጠፋል ይሳሳታል። አጥፍቻለሁ ይቅር በይኝ ሳራ እባክሽን ስለ እግዚአብሔር። ይቅርታ አላደርግም። እናንተ የምታውቁት ነገር የላችሁም። ዛሬ ነው የተገናኘ ነው ከእናንተ ጋር። ስለዚህ እንደዚህ ልትጨቃጨቁኝ አይገባም። እኔ 10 ምናምን ዓመት የተበደልኩትን በደል የተሰቃየሁትን ያለቀስኩትን በ5 ደቂቃ ውስጥ እንደዚህ ምንድነው የምትጨቃጨቁኝ? ቤት የመጣችሁ እባክሽ ስለ እግዚአብሔር እባክሽን እኔ አልሄድም። ያረክሽኝን አርጊኝ እባክሽን ስለ እግዚአብሔር እባክሽን። አሁን ምን ተገኘ? ቆይ ለምንድን ነው የማትተይኝ? በፊት ባለቤትሽ አለ ብዬ ነበር ባጠገብ። ስለሱ ምን የምታውቂው ነገር አለ? አሁንስ አበዛሽው። በቃ ነው ውጪልኝ። እናንተ ማታስወጣ ከሆነ ነው ያስወጣታለሁ። አንቺ ከበደልሽኝ በደል አይመስልም። ነይ ውጪ። እባክሽን ስለ እግዚአብሔር ምን ዞለምኝ። በቃ ልትወጣ ነው የምፈልገው። አስወጪኝ። ነይ ውጪ። ተነሽ ውጪ። አልፈልግም። ተነሽ ቆንጭሻል። እየነገርኩሽ ነው። ውጪ። እናትሽ አይደለች ምንድን ነው ይሄን ያለው? ውጪ። ኧረ እግዚአብሔር አልፈልግም። በቃ ውጪልኝ። ኧረ ተይ ልጄ ተይ። አስወጪልኝ። እየነገርኩሽ እኮ ነው። አስወጪልኝ። በቃ ውጪልኝ። እንዴ ምንድን ነው የምትዋት? የምን ይቅርታ ነው የምታወሪው? እንዴ ስለምን ይቅርታ ነው የምታወሪው? ጭራሽ የማይሆን ነገር ታወራለች። አውቃ ነው ሲጀምር የኔን አይምሮ ለመበረዝ ነው አሁን የመጣችው። አልሄድም ልጄ ከበርሽ አልሄድም፣ የትም አልሄድም። በስተመጨረሻ ሰላሟን አግኝታ እየኖረች ነው ብላ ስላሰበች ህይወቴ ልታመሰቃቅለው ነው የመጣችው። ማዘር እባክዎትን በቃ የተውና እሺ፣ ቆይ ነገሩን ተረጋግተን ለማሰብ እንሞክር። እባክዎትን ማዘር ይውጡ በቃ። ይኸውልሽ ሳሪ ተረጋጊ፣ ነገሮችን በግልጽ ለመነጋገር እንሞክር እባክሽ። አሁን ያለውን ነገር ስለ ነገሩ ማዘርሽ ባለቤትሽ ከጎንሽ የለም፣ እርዳታ ያስፈልጋታል ምናምን ብለውኛል። እባክሽን ያለውን ነገር ምን ትችይው መጠን አሁን የምርሳ የምታወራውን እያመንሻት ነው። እሺ ምንድነው እውነቱ? እስኪ ንገሪ። እንደው አሁን እኔ ባሌላትም እርዳታ ያስፈልጋታል የምር እንደሷ አስባ ነው የመጣችው? እኔ እርዳታ ባስፈለገኝ ሰዓት እሷ ጎዳና ነው ያስወጣች። እኔ እርዳታ ባስፈለገኝ ሰዓት እኮ እሷ የለችም ካጠገቤ። ዛሬ ምን ተገኝቶ ነው እንደዚህ ልትረዳኝ የመጣችው? የባሰ ህይወቷን እየኖረች ነው ብላ ስላሰበች ልታመሰቃቅለው አይምሮዬን አሁንም ልትበክለው ነው የመጣችው። በስተመጨረሻ ደስተኛ ሆናለች ብላ ስላሰበች ነው የመጣችው። ምንም ጥሩ ነገር እንዳልሆነ አውቃለሁ። መጥፎ ነገር አይፈጠርም። በዚህ እርግጠኛ ነኝ። ምንም ማለት መጥፎ ነገር አይፈጠርም። እውነቱን ነው። እየረበሸችኝ እኮ ነው። መጥፎ ነገር ይፈጠራል አይደለም፣ እየረበሸችኝ ነው። አሁን በቃ ሰማኛት ማለት ነው። ከእህቶችሽና ከወንድሞችሽ ጋር ቀደም ጊዜ ደስተኛ እንድትሆኚ ነው። የምን እህትሽ እየመጣች ትጠይቅሽ እንደነበረ ሰምቻለሁ። ስለዚህ ቢያንስ ለሷ ስትይ እንኳን እሷም ለምናሽ ነበር በተደጋጋሚ መጣ አይደለ? ስለዚህ እባክሽን ከቤተሰቦችሽ ጋር ተቀላቀይ። እኛም ደግሞ ያንቺን ደስተኛ ህይወት ለማየት እንጓጓለን። ደስተኛ ስትሆኚ ማየት እንፈልጋለን። ከነዛ ቤተሰብ ጋር መቀላቀለው ነው። ቤተሰብ እኮ ቤተሰብ ነው። በቃ ምን ማድረግ ትችያለሽ? ሁሉም ቤተሰብ አንድ አይደለም። እሱን አውቃለሁ። አንድ ቤተሰብ እንደዛ አይነት ነገርም አንቺ ላይ የማይፈጠር ነገር ምንድን ነው ነገረችሽ? ገና ልጄን እንደወለድኩ ከቤት መባረሬ ነው ነገረችሽ? ሁሉም ነገር ነግራኛለች። ገና ራስ ያለው ከቤት አንድ እናት ምን አይነት አንጀት ቢኖራት ነው ልጇ ወልዳ ከቤት የምታባረረው? ምን አይነት ሆድ ቢኖራት ነው? የይቅርታ ልብ ካላት ድሮውንስ መጀመሪያም እንደዚህ አይነት ጭካኔ ልቧ ላይ ይኖር ነበር? እኔም ፈርጃለሁ። በሱ መሆን እንደሌለበት በጣም ወቀሻቸዋለሁ። አንቺ ጋር ከመምጣቴ በፊት በጣም ብዙ ነገር እናትሽን ብዙ ነገር ብያቸዋለሁ። ሁሉም ነገር ተቀይሯል። ከዚህ በኋላ ምንም ወደ ኋላ መመለስ የሚባል ነገር የለም። ይሄንን ክፋት እንዳለው አሳየው። እንደዚህ እንደተሰቃየሁኝ ተመልሼ እየሳኩ ከነሱ ጋር መኖር አልችልም። ያ የተበደልኩትን በደል እንዴት ነው ከውስጥ ያጥፍቼ ፊታቸውን እያየሁ ከነሱ ጋር አንድ ላይ እንዴት ነው መኖር የምችለው? እንዴት ነው መኖር የሚቻለው? ያን ሁሉ ነገር በደል አድርሰውብኝ 9 ወር ሙሉ እየተቀጠቀጥኩ
እየተቀጠቀጥ ያ ወንድሜ የሚባል እኔ ወንድሜ ማለትም አልፈልግም ማለት እየተቀጠቀጥ ማለት በእርግዝናዬ ሰዓት እየመታኝ አልቀርኩስ እያለሽ ያው ነገርኩሽ እኮ ምንም የምታውቂው ነገር የለም። እኔ ምን አይነት ጨካኝ በሆነ ነው እሷ እንደዚህ ሆነ ይቅርታ ስትል ማላረግላት እኮ በጣም በደል ስለደረሰብኝ ነው። እንደዛ እየረገጠኝ ሲገባ ሲወጣ እየተፋብኝ ነው የሚወጣው። ደስ ሲለው እየመታኝ አምሽቶ ሲመጣ እየረገጠኝ እንደባል ነበር ሲመታኝ ነበር። እሷም ይሄንን እያየች በደስታ ነበር ጎረቤቱ ሲያንሽኳሽክ እሷም አብራ እየሳቀች እየተሳለቀችብኝ ነበር። ማታ ስትመጣ ጠዋት ስትወጣ በቃ ቀኑን ሙሉ በነገር እንደለኮሰችኝ ነበር። ልቤ ደምቷል። ከዚህ በኋላ ምንም የነሱን ፊት እያየሁ መኖር አልችልም። ምን አይነት አስመሳይ በሆነ ነው እኔ ከነሱ ጋር ታርቄ። አዎ ደስ ይላል ከቤተሰብ ጋር ተፋቅሮ ተዋዶ መኖር ደስ ይላል። ግን ያንን አልታደልኩም። በቃ ነው ውስጤ እንደዛ ስንት ወር ሙሉ የደም እንባ እያለቀስኩ አሁን ያንን ነገር ረስቼ እንዴት ነው ከነሱ ጋር መኖር የምችለው? ይቻላል እንዴ እንደዚህ ማስመሰል? እሺ በቃ ልክ ነሽ፣ እረዳሻለሁ፣ ሁሉንም ነገር እረዳሻለሁ። ይሄንን ማንም ሊረዳኝ አይችልም። ማንም ማለትሽ ጓደኛሽ እንደሆነ ለኔ ፍቃጅልኝ። ምናልባት ከማዘርሽ ጋር ስለመጣው እኔ መልካም ሰው ስለመሰልሽ ነው ይሄን ሁሉ ነገር እየነገርኩሽ ያለው። በድጋሚ ጓደኛሽ እንደሆነ ስለምፈልግ ፍቃጅልኝ እባክሽን፣ ከጎንሽ እንድንሆን ለኛ ፍቃጅልኝ። እኔ ከዚህ በኋላ ሰው ኖረ ከጎኔ አልኖረ እኔ ምን ያደርግልኛል? በቃ እባክሽን እየነገርኩሽ እኮ ነው። ትርጉም አልባ ነው ለኔ ሰው ከዚህ በኋላ። ምናልባት ሰው መኖሩ ምን አይነት ጥቅም እንዳለው ያኔ ልትረጁ ትችያለሽ። ለልጅሽም ደግሞ ቤተሰብ እንዳለሽ እንኳን ቢያንስ አሳውቂው። ብቻሽን ሆነሽ በእርግጥ ልክ ነሽ፣ ቤተሰብ የለሽም ምናምን ማለት አይደለም። ለልጅ ምንም አይነት ነገር አልነግረው ምንም ነገር አያውቅም እሱ። ይኸውልሽ ከዚህ በኋላ ከነሱ ጋር መኖር ይችላል። እኔም ከዚህ በኋላ ብዙም እድሜ ከዚህ በኋላ ምንም ምኖርም አይመስለኝም። ስለዚህ እነሱ ተዋደው መኖር ይችላሉ። ይኸውልሽ እኔ ልቤ ውስጥ የተፈጠረው በቃ እሱን ችዬው ሞታለሁ። በቃ ያንን ነገር በውስጤ ለልጆቼም ባልናገርም ምንድነው እነሱ እንደተዋደዱ ምን አይነት ህይወት እየኖርሽ ነው ያለሽው? አሁን አንቺ ባለቤትሽ ጋር እንዳልሽ ባልሽ እንደሞተ ንብረቱን በባልሽ ቤተሰቦች እንደተቀማሽ አሁን በከራይ እንደምኖር እያንዳንዱ ነገር እሷ ነግራናለች። በስርዓት ነው የነገረችን። አግዙኝ ነው ያለችኝ። እሷ አሁን ጋዜጠኛ ነች። በስነ ልቦና እሷ ትሪት ታደርግሻለች። ነግሬሻለሁ ካሜራ ቢኒዝም አይደብርሽም ብለን አስጠፍቼ እንግዲህ ያለሽን ቃል ወስጄ ነው። ስለዚህ አሁን ያለሽበት ነገር በፊት ባሏ አጠገብ አለ ብዬ ነው። ምንም አንዴ በክዳትም ብላትም አላቀርበሽ ስትል ተረድቻት ሸሽቻለሁ። አሁን ግን ደግሞ ሰው ያስፈልጋታል። ባሏ አጠገብ የለም። በገንዘብ ተጎድታለች። አሁን ስለዚህ ቤተሰብ ሰው ያስፈልጋታል ብላ እንግዲህ ከኛ ጋር መጣለች። አንቺ ቤተሰብ ጋር ያለሽ ነገር ምንድነው? ባለሽ ቤተሰቦች ጋር ያለሽ ግንኙነት ምን አይነት ነው? ህይወትሽ አሁን ምን አይነት ነገር እርዳታ ያስፈልግሽም ወይ? እሱን ነገር እስኪ ምንድነው አውሪኝ። ይኸውልሽ በመጀመሪያ ልነግርሽ ነው። በመጀመሪያ ይኸውልሽ እሷ እንደዚህ እኔን ለመርዳት አይደለም የመጣችው። የባሰ ህይወቴን ለማመሰቃቀል ነው። ለምን እኔ ገና ተማሪ እያለሁ ነው ይሄ ነገር የተፈጠረው። ፍቅረኛ ነበረኝ። በመሃል እርግዝና ተፈጠረ። ያው የተፈጠረው ምክንያት ደግሞ ያው ከሱ ጋር በጣም ብዙ ቅዶች ነበሩ። ያው አልተሳካም። ተማሪም እንደመሆናችን መጠን እሱም ገቢ ስለነበረው ከኔ ጋር ሊሆን አልቻለም፣ አልዘለቀም። ስለዚህ ባረገዝኩ ሰዓት ደግሞ ቤት ውስጥ ተደብቄ አንድም ቀን እንኳን አታስወጣኝም ነበር። በእኔ በጣም ነበር ያፈረችው። ትክክለኛ እናት ብትሆን ኖሮ እሷ አታፍርም ነበር። እንድታገኘው ቢያንስ እድሉን ብሰጥሽ ኖሮ ታገቢው ትችይ ነበር ልጅ። በቃ እሷ ነፃነቴን ብትሰጠኝ ያን ሁላ ነገር ባይናገሩኝ ቢያንስ ሌላ እድል እንኳን ሊኖረን ይችል ነበር። እሺ አሁን የልጅቷ አባት ልጅ እንደተወለደ ያውቃል? እኔ ምንም ማውቀው ነገር የለም። ይኸውልሽ እየነገርኩሽ ነው። ከዛ ጊዜ በኋላ ከቤት ሳልወጣ 9 ወር ሙሉ እዛ ቤት ውስጥ ደም እየተፋው ነው። ልጅ እንደወለድኩኝ ልክ እንደተወለደ ወዲያው ነው ከዛ ቤት አስወጥታ ያባረረችኝ። ልጄንም እንኳን እንዳቅፍ አላደረገችኝ። አዎ እሱ ይገባኛል። እንደ እናት አሁን ስታስቢ እቺ ልጅ ነገ ላይ የአባት ጥያቄ አያቶቿ ጋር እንዳደገች ታውቃለች። የአባቷ ጥያቄ ይኖራል። እሱን ነገር እንኳን ወደ ሀገሩ እንኳን ወዳሉበት ወደ አካባቢ የነበረውን ቤተሰቦቹን ምን ስለምታውቂ አጣርተሽ አሁን አንቺ አካባቢውን ጠልተሻውን ሰፈሩን ቤተሰቦችሽ አሁን ስለሱ የሚጨነቅበት ህይወት ላይ አይደለም ያለሁት። በጣም ከባድ ጊዜ እያሳለፍኩ ነው ያለሁት። እንዴት ነው ተስፋ ማልቆርጠው? ጭራሽ በቃ ሌላ የተሻለ ጎዳና ላይ ከመውጣ ብዬ ደግሞ ሰው ቤት ለመስራት ወሰንኩ። ሰው ቤት ገባሁ። እሺ አዎ እሱን ሁሉ ሰምተናል፣ ተረድተናል። ግን እኔ አሁን ላይ ደግሞ ያን ሁሉ ቻሌንጅ አሳልፌ እንዴት ነው አሁን እኔ ምን ተስፋ እንዴት ነው ላለመቁረጥ የምችለው? እንዴት ነው
ጭራሽ ስለ ባል ቤተሰብ ላስብ ድረስ እኮ ተስፋ መቁረጥ የለብንም። ይሄንን ነገር ነው ማሰብ ያለብን። አለን አይደል? ዛሬ ቆመናል እኮ ምግብ እየበላን ነው እየጠጣን ነው። ስለዚህ ተስፋ መቁረጥ የለብንም። ግዴታችን ይሆናል ስለ ነገ ማሰብ ማለት ነው። ስለዚህ እኛም ከጎንሽ እንድንሆን ፍቀጅልኝ ያልኩሽ ለዛ ነው። የባለቤትሽ ያለውን ነገር እስኪ ስለሱ አጫውችኝ። አሁን እጅሽ ላይ ደና ገቢ የሚሆንሽ ነገር ምናምን አለ? ለልጅሽ የሚሆን ላንቺ የሚሆን ቤቱም እንደተሸጠ ምናምን እናትሽ ስላጫወቱኝ ነው እሱ የምጠይቅሽ። ምንም የለም። በቃ የሆነ ነገር አገኘው ፈረሰ። በቃ በህይወቴ ምንም እኔ እንጃ በጣም ተረግሜያለሁ መሰለኝ አላውቅም። ያው ከሱ ጋር ቤት ውስጥ የገባውበት ቤቱን በእኔ ስም አድርጎት ነበር። ልክ እሱ እንዳረፈ ነው በቃ የሱ ቤተሰቦች ሊገሉን ተነሱ። በእነሱ ስም ካላደረኩ ያን ወረቀት ካልፈረምኩ እንደሚገሉኝ በቃ ምንም እኔ ቤተሰብ ስለሌለኝ በቃ በጣም ጉዳት እንደሚያደርሱብኝ ነው የነገሩኝ፣ አስፈራሩኝ። ከዛን በቃ ያን ወረቀት ፈረምኩኝ። ወዲያውኑ ነው ከዛ ቤት ያስወጡኝ። በቃ እሱ መጀመሪያ ባካውንታችን ሰጥቶሽ ነው ከቤት የወጣሽው? መጀመሪያ እሱ ባትረጂኝ ቢያንስ እንደዚህ ይቅርታ ምናምን ስትለኝ እኔ ይቅርታ ለማድረጌ በጣም ብዙ የተጎዳውበትን ነገር ለነገር ስለፈለኩ ነው። እሺ ከዚህ በላይ እሷንም ማድከም አስፈላጊ ነው ብዬ አላስብምና በቻልኩት መጠን እንግዲህ እኛ በቻልነው መጠን ከጎኗ ለመሆን ነው። ምንም ማንም ሰው የሚፈርደው ነው በርግጥ ተመልካችን ቢሆንና ይሄን ነገር ባንዴ ለሷ ከዛ ሁሉ በደል በኋላ ይቅርታ ማድረጉ ትንሽ ሊከብዳት ይችላል። እኔ ግን ተስፋ አልቆርጥም። በህይወት ዘመኔ እቺ ልጅ ደስተኛ እንድትሆን ብቻ ነው የምፈልገው። ሌላ ነገር ምንም አልፈልግምና ያን ነገር ብቻ እንዲሆን ነው አሁንም ደግሜ ደጋግሜ ምጥረውና በእርግጠኝነት የሷ መልካም ነገር እንደሚሆንና ለልጇ ቢያንስ ቀጣዩ ምዕራፍ እንኳን ለልጇ መልካም እንደሚሆን እኛ ከጎኗ እንሆናለን ማለት ነው። እንግዲህ ተመልካቾቻችን ከሳራ ጋር እና ከወይዘሮ ገነት ጋር የነበረን ቆይታ ይሄን ይመስላል ማለት ነው። በእርግጠኝነት ከበፊቱ አሁን የተሻሉ ነገሮች እንደሚሆኑ እርግጠኛ ነኝ። በዚህ ቃል እገባለሁ። ሰላም